ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አላህን መፍራት መስጂድ ስንገባ ሞትን ስናስታውስ ብቻ ሳይሆን ትዝ ሊለን የሚገባው ሁሌም ለብቻችንም ሆነን ከሰው ጋር በደስታም ጊዜ በችግርም ጊዜ ስናገኝም ስናጣ ስንደሰትም ስንከፋም በሁሉም ሁኔታ ላይ በሁሉም ቦታ ላይ አላህን ተባረከ ወተዓላ ልንፈራ ይገባን። አላህን ተባረከ ወተዓላ የፈራ ሰው ነው በሁለቱም ዓለም በዱንያም በአኼራ ሰላምን የሚያገኝ ከጀሃነም ድኖ ጀነት የሚገባው በትክክል አላህን የሚፈራ ሰው ነው። አላህን ተባረከ ወተዓላ መፍራት እንጂ ምንም ከጀሃነም እሳት እንደማያድነው ከአኼራ ውርደት እንደማያድነው የሚያውቅን ሰው አይነት ፍራቻ አላህን ልንፈራ ይገባናል። ሁላችንም ፊት ለፊት የጀሃነም ድልድይ ይጠብቀናል፣ ሲራጥ ይጠብቀናል። ከሲራጥ ውድቀት ተርፎ ጀነት መግባት የሚቻለው አላህን በመፍራት ነው። የቅያም ቀን ሁላችሁም በሲራጥ በኩል ያልፋል። አላህን የሚፈሩትን እናሻግራቸዋለን። ثم ننجي الذين اتقوا አላህን ሲፈሩ የነበሩ ወንጀልን ሲጠነቀቁ የነበሩትን በሰላም ሲራጡን ድልድዩን እንዲሻገሩ እናደርጋቸዋለን። ወነዘሩ ዛሊሚነ ፊሃ ጅሲያ ወንጀል በመስራት አላህን በማመፅ ራሳቸውን የበደሉ ደግሞ ጀሃነም ላይ ይወድቃሉ በማለት አላህ ተባረከ ወተዓላ እሱን የመፍራትን ጥቅም ነግሮናል። ጀነትም የተዘጋጀችው እሱን ለሚፈሩ ሰዎች ብቻ እንደሆነ አስቀድሞ ነግሮናል። ወዒደት ሊልሙተቂን ጀነት የተዘጋጀችው አላህን ለሚፈሩ ወንጀልን ለሚጠነቀቁ የታዘዙትን በታዘዙት መሰረት በታዘዙት ጊዜ ቦታ የሚፈጽሙ የሚተገብሩ ለሆኑ ሰዎች ጀነት ተዘጋጅታለች። የጀነትን መንገድ ስቶ ሲራጡ ላይ የወደቀ ደግሞ እሳትን ፍሩ ለነዚያ ለከሃዲዎች የተዘጋጀችውን ብለዋል። በዋነኝነት የጀሃነም እሳት የተዘጋጀችው ለከሃዲዎች ነው። አማኝ ነኝ ቢልም ሙስሊም ነኝ ቢልም አላህን መፍራት ከጎደለው የታዘዘውን በአግባቡ መስራትን ካጎደለ ከተወ ጀሃነም ለሱም ጭምር መቀጫ እንደምትሆን አላህ ነግሮናል። እነሆ ፊት ለፊታችን የሚጠብቀን አኼራ ላይ የሚጠቅመን የሚያዋጣን እኛው ራሳችን ተግተን ለፍተን ወደን ፈልገን አምነን የሰራነው ስራ እንደሆነ ልናውቅ ይገባናል። ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ወአነ ሰዕየሁ ሰውፈ ዩራ ቱመ ዩጅዛሁል ጀዛአል አውፋ ብሏል አላህ ተባረከ ወተዓላ ቁርአን ላይ። እወቁ የሰው ልጆች ሆይ የሰው ልጅ በሰራው ስራ እንጂ አይመነዳም። የሚቀጣም ከሆነ በስራው ነው የሚቀጣው፣ የሚመነዳም ከሆነ በሰራው መልካም ስራ ነው። የሰው ልጅ የሰራውን ስራ ማምለጥ አይችልም። እያንዳንዱ የሰው ልጅ የሚሰራው ስራ እሱ ላይ ይጻፋል፣ ይመዘገባል፣ ተሰብስቦ ይቀመጥለታል። ፈመን ያዕመል ሚስቃለ ደረቲን ኸይረን የረህ ቅንጣትን የምታክል ብናኝን የምታክል መልካም ስራ የሰራ ሰው አኼራ ላይ ስራውን ያየዋል፣ ያገኘዋል፣ ከስራው ጋር ይገናኛል። የሰው ልጅ ቅንጣትን የምታክል መጥፎ ስራ የሰራ ሰው ስራውን ያገኛል፣ ኸይርም የሰራ ሰው ስራውን ያገኘዋል፣ ዋጋውንም ያገኘዋል። የውመ ተጅዱ ኩሉ ነፍሲን ማ ዐሚለት ሚን ኸይሪን ሙሕደራ እያንዳንዷ ነፍስ የቅያም ቀን የሰራችውን ስራ አጠገቧ ሆኖ ታገኘዋለች። መጥፎ የሰራም ሰው ስራውን ያገኘዋል። ነገር ግን ዱንያ ላይ በቆይታው በጉልበቱ በሀብቱ በእውቀቱ በጊዜው መልካም ስራ የሰራ ሰው ስራውን ሲያይ አኼራ ላይ ይደሰታል፣ በጨመርኩ ብሎ ይመኛል። መጥፎ ስራ የሰራ ሰው እድሜውን አላህን በሚያስቆጣ ነገር የጨረሰ ያባከነ ሰው መክሸሩን መዋረዱን አኼራ ላይ ሲያይ ሲያረጋግጥ የመጥፎ ስራ ክምር ቁልል ሲያይ በሱና በስራው መሃል የምስራቅና የምዕራብ ያክል መራራቅ በኖረ ብሎ ይመኛል። ግን ስራው ይከታተለዋል፣ አይተወው። እያንዳንዱ ሰው ዱንያ ላይ የሰራውን ስራ ጥሩም ይሁን መጥፎ ያገኘዋል፣ ይገናኛል ከስራው ጋር። ስለዚህ አኼራ ላይ ላለመዋረድ ከመጥፎ ስራ ዱንያ ላይ መራቅ ያስፈልጋል። አኼራ ላይ ለመክበር ለመደሰት መልካም ስራን ማብዛት ያስፈልጋል። ثم يجزاه الجزاء الأوفى ማለትም ይሄ ነው። የሰው ልጅ አኼራ ላይ የስራውን ነው የሚያገኘው። ኸይር ከሰራም ኸይር መመለሻ መኖሪያ ጀነትን ያገኛል። መጥፎ ሲሰራ ከኖረም መጥፎ መመለሻ መጥፎ መግቢያ ጀሃነም ይጠብቀዋል።
ስራውን ሙልት ያለ መመንዳትን ይመነዳል ይላል። ኸይር የሰራ በብዙ እጥፍ አባዝቶ አላህ ይመነዳዋል። ስለዚህ መልካም ስራ ስንሰራ በብዙ እጥፍ ጀዛውን አላህ ዘንድ እንደምናገኝ እያስተዋለን እያሰበን ለኸይር ስራ ልንነሳሳ፣ ነፍሳችን ወደ ኋላ ስትጎትተን ነፍሴ ሆይ ለአንቺው ነው ጥቅሙ ብለን ልናነሳሳት ይገባል። ለመጥፎ ስራ ነፍሳችን ስትጓጓ ስትጎተጉተን ስትጎትተን ደግሞ ነፍሴ ሆይ ይህ መጥፎ ስራ ዛሬ ዱንያ ላይ ቢያስደስትሽም ደስታው ዘላቂ አይደለም፣ ነገ ውርደት ያመጣል፣ በጀሃነም ካቴና መታሰርን፣ በጀሃነም መዶሻ በብርቱ መላይኮች መመታትን ያስከትላልና ነፍሴ ሆይ ተይ እንድንላት ሊያደርገን ይገባል። ኩሉ ነፍስን ቢማ ከሰበት ረሂና፣ ነፍስ ሁሉ ዱንያ ላይ በሰራችው ስራ አኼራ ላይ ተያዥ ናት ይላል። ማምለጥ አይቻል። ይሄ የጌታችን የአላህ ቃል ነው። ደጋግመን የምንሰማው የቁርአን አንቀጽ ነው። ቁርአን የወረደው የእኛን ነፍስ ለማስተካከል የእኛን ልብ ለመግራት ነው፣ ለማጽዳት ነው። የትሉ ዐለይሂም አያቲሂ ወዩዘኪሂም። ነቢዩ ሰለላሁ ዐለይሂ ወሰለም የተላኩት አማኞች ላይ ተከታዮቻቸው ላይ የአላህን ንግግር ቁርአንን ያነበቡ ሊያጸዷቸው ሊያንጿቸው ነው። ወላጆች ልጆቻቸውን በምግብ በመጠጥ እየተንከባከቡ አካላቸውን እንደሚያሳድጉት ሁሉ ነቢዩ ዐለይሂ ሰላቱ ወሰላም እኛን ነፍሳችንን፣ ቀልባችንን፣ ልባችንን ሊያጸዱ ሊንከባከቡ ሊያሳድጉን የመጡት። ይሄም የሚሆነው በምንድን ነው? በቁርአን በሐዲስ ነው። የሰው ልጅ ከቁርአን ከሐዲስ ከዕልም ከምክር ሲርቅ ነው አኼራ የሚረሳው። አኼራን ሲረሳ ነው ርቆ የሚሄደው የጥመት ጎዳና ላይ፣ ስሜትን መከተል ላይ፣ አላህን ያስቆጡ ሸይጣንን ማስደሰት ላይ የሰው ልጅ ርቆ የሚሄደው አኼራን ሲረሳ ነው። አኼራ የሚረሳው የልቡ ቀለብ የልቡ ምግብ የሆነውን ቁርአንን ሐዲትን ቸላ ሲል ሲርቅ፣ በየቀኑ ውሃ ጠማኝ ምግብ ራበኝ ብለን እንደምንበላው እንደምንጠጣው ሰዓቱን ጠብቀን ቢያንስ በቀን 3 ምግብ ፈልገን እንደምንመገበው በቀን በተደጋጋሚ ለልባችን የቁርአን ምክር ያስፈልጓል፣ የሐዲት ምክር ያስፈልጓል፣ ዚክር ያስፈልገዋል። ካልሆነ ይሞታል። ለዚህ ነው ልባችን የብዙዎቻችን ስለታመመ የአንዳንዶችም ስለሞተ ነው ቁርአን የገሰጸን የመከረን። ብዙ ሞተው ወደ አኼራ የሚሄዱ ሰዎችን እያየን እኛ መጥፎ መንገድን አንለቅም የምንለው በከንቱ ምኞት ሸይጣን የሚያታልለን። ሰይጉፈሩ ለና አላህ መሃሪ ነው፣ ነገ ይምረናል፣ ነገ ተውበት እናደርጋለን እያለን በእጃችን በሌለ ነገ ተስፋ አድርገን ዛሬያችንን እናበላሻል። ስንትና ስንት ሰው በሞተበት በተኛበት ሞቶ ወደ አኼራ ይሄዳል። ለሰርግ ለብሶ የሄደውን ልብስ ሰዎች ጀናዛውን ለማጠብ በግድ ያወልቁለታል። ይሄን ዘውትር ለነፍሳችን ልንነግራት አኼራን ሁሌ ፊት ለፊታችን ልናደርግ ይገባናል። ኩሉ ነፍስን ቢማ ከሰበት ረሂና፣ ነፍስ ሁሉ በሰራችው ስራ ሙርከኛ ሆና ትያዛለች። ስራዋ ነው አላህ ዘንድ ሚያስይዛት ሚያድናትም ስራዋን። እያንዳንዱ የሰው ልጅ ቆሞ አላህ ዘንድ ይገመገማል፣ ይፈተሻል፣ ይመረመራል። ተመርምሮ ያለፈ ጀነት ላይ ያርፋል። ተመርምሮ ተፈትሾ ተገምግሞ የወደቀ ጀሀነም ላይ ከስሮ ተዋርዶ ሁሌ እየተቆጨ ይኖራል። መን ኢህተዳ ፈኢነማ ያህተዲ ሊነፍሲህ ወመን ضለ ፈኢነማ የضሉ ዐለይሃ ወላ ተዚሩ ዋዚረቱን ዊዝረ ኡኽራ። የተስተካከለ ቀጥ ያለ ሚስተካከለው ሚቃናው ሚስተካከለው ለራሱ ነው። የጠመመም የመጥመሙ የማመፁ ጉዳት እሱ ራሱ ላይ ነው። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ። የተኛዋም ወንጀለኛ ነፍስ የሌላን ሰው ወንጀል አትሸከም። አንዲት ነፍስ ራሷ ያላጠፋችውን ጥፋት አላህ ዘንድ ተባረከ ወተዓላ አትጠየቅበትም ይላል። ምን ማለት ነው? ይሄ እያንዳንዱ የሰው ልጅ የራሱን ወንጀል ራሱ ነው የሚሸከም። ከራሱ ጥፋት ራሱ ነው የሚጠየቀው። አባቴ እንዲያድርጎኝ፣ እናቴ እንዲያድርጋኝ፣ ጓደኛዬ፣ ዘመኑ፣ ጊዜው አላህ ዘንድ ቦታ የሌላቸው ምክንያቶች ናቸው። እያንዳንዱ የሰው ልጅ ለአካለ መጠን ከደረሰ በኋላ በስራው ራሱ ይጠየቃል። ራሱን መቆጣጠር አለበት። የዱንያ ህይወትን ኑሮን ለማሸነፍ እንደምንታገለው ሁሉ አኼራን ለማስተካከል ቀብራችንን ለማሳመር የጀነት ደረጃዎች ላይ ለመውጣት ከነፍስ ጋር ከሸይጣን ጋር ግብግብ መፍጠር ያስፈልጋል። ዱንያን ለማሸነፍ ከሞቀ ብርድ ልብስ ብርድ እንኳ ቢሆን መውጣት፣ ህመም እያለ ወገብ አስሮ ራስ አስሮ ራስን አጽናንቶ ህመምን አረሳስቶ ወጥቶ ስራ መስራት የኔ ግዴታ ነው ብለን እንደምንታገለው ሁሉ ለዱንያ ሙጃሂዶች እንደምንሆነው ሁሉ ለአኼራም ነፍሳችን ልንታገል ይገባል። የታዘዝነውን ልንፈጽም የተከለከልነውን ልንከለከል ይገባል። ካልሆነ ግን መንገድን ብንስት እንደፈለገን ብንሆን እንደፈለጉ የመሆን
አላህን የማስቆጣቱ ጉዳት እኛን ራሳችንን ነው የሚነካው። ወኩለ ኢንሳኒን አልዘምናሁ ጣኢረሁ ፊ ዑኑቂህ፣ እያንዳንዱን የሰው ልጅ ስራውን አንገቱ ላይ አንጠልጥለንለታል ይላል አላህ ተባረከ ወተዓላ። ወኑኽሪጁ ለሁ የውመል ቂያመቲ ኪታባ የልቃሁ መንሹራ። የሰው ልጅ የሰራው ስራ አንገቱ ላይ እንጠለጠላል። አላህ እጁ ላይ አላለም፣ እግሩ ላይ አላለም። እጅ ተቆርጦ የሰው ልጅ ዱንያ ላይ ሊኖር ይችላል። እግርም ተቆርጦ የሰው ልጅ ዱንያ ላይ ሊኖር ይችላል። አንገቱ ተቆርጦ ግን የሰው ልጅ ዱንያ ላይ አይኖርም። ዱንያ ላይ እስካለህ ድረስ ምሰራው ስራ በሙሉ ከአንተ ተለጥፎ ነው ያለው። በልብህ ምሰራው ስራ አለ። መጥፎ መመኘት፣ ለሰዎች ውድቀትን መመኘት፣ ሰዎችን መመቅኘት፣ ሰዎችን መናቅ የልብ ስራ። በምላስ ምሰራው ስራ ውሸት መናገር፣ ሰውን ማጣጣ፣ በእግርህ ምትሄደዋል፣ በእጅህ ምዳብሰዋል። ያንዳንዱ የሰው ልጅ በአካላቱ የሚሰራቸው ስራዎች በሙሉ አንገቱ ላይ እንጠለጠላል። አንገቱ ላይ እንደተንጠለጠለ ሲሞት አብሮት አኺራ ላይ ይገናኛል። ስራውን በሙሉ የቅያም ቀን በመዝገብ መዝግበን እንካ መጽሐፍህን መዝገብህን አንብብ፣ ራስህን ለመገምገም አንተው ትበቃለህ ይባል። ወውዲዐል ኪታብ፣ መጽሐፉም የቅያም ቀን መዝገቡ መጥቶ ይቀመጣል። የሰው ልጅ የሥራ መዝገቡን ያያል፣ ደጋግሞ ያነባል። ቀስ ብለህ አንብብ፣ አትቸኩል። መዝገቡ ላይ ያልሰራኸው ሰፍሮ ታገኛለህ፣ ይታይሃል። የሰራኸውስ መልካም ሥራ መዝገቡ ውስጥ ሳይካተት ቀርቷል ተብሎ ይጠየቃል። የሰው ልጅ ስራውን አንብቦ መዝገቡን አገላብጦ አይቶ ማሊ ሃደል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሷሃ ይላል፣ ይመሰክራል፣ ያምና። ይህ ምን አይነት መዝገብ ነው? ትንሽ ትልቁን ሰብስቦ የያዘ መዝገብ፣ ሳላስብ ሳላቅ ለቀልድ እንኳ የሰራሁትን የተናገርኩትን ሳይቀር ስራዬን ሁሉ ሰብስቦ ይዟል ይላል። ወወጀዱ ማ ዐሚሉ ሓዲረን፣ የሰው ልጆች የሰሩትን ሁሉ የዛን ቀን አጠገባቸው ተሰብስቦ ያገኙታል። ወላ የዝሊሙ ረቡከ አሐዳ፣ ያንተ ጌታ ማንንም አይበድልም ይላል። ኸይር ስራ የሰራም ሰው ስራው አይጎድልበትም፣ አላህ አይክደውም፣ መዝገቡ ሳያካትት አይረሳበትም፣ ያልሰራው ወንጀልም አይጻፍበትም። ስለዚህ የሰው ልጅ ከስራው ማምለጥ እንደማይችል ከስራው መዘዝ ወይም ከስራው ሽልማትም አላህ ዘንድ ተባረከ ወተዓላ አንዱን ማግኘቱ እንደማይቀርለት ሊያውቅ ይገባል። መዝገቡ በሚታይበት ጊዜ ፈተረል ሙጅሪሚና ሙሽፊቂን፣ ሙጅሪሞች ዱንያ ላይ እምቢባዮች እንደፈለጉ የሚሆኑ የነበሩ ሰዎች የሚፈሩ የሚሰጉ ሆነው ታያቸዋለህ ይላል። ዛሬ ዱንያ ላይ ነው እንጂ መፍራት፣ ዛሬ ዱንያ ላይ ነው እንጂ መስጋት የሚጠቅመው። አኼራ ላይ መፍራት መስጋት ጊዜው ካለፈ በኋላ የተፈጠረ ስጋት ስለሆነ ምንም አይጠቅምም። እዚህ ዱንያ ላይ ግን አላህን የፈራ የሰጋ የተጠነቀቀ ይህ ንግግሬ አላህ ዘንድ ያስጠይቀኝ ይሆን? ይህ ተግባሬ ይህ ስራዬ አላህ ዘንድ ያስወቅሰኝ ይሆን? ወይስ የተፈቀደ ነው መልካም ነው ብሎ ጠንቀቅ ብሎ የሚራመድ እሾህ በተሞላበት መንገድ እንደሚጓዝ ሰው ሆኖ የህይወቱ ጉዞ ላይ አላህን ከማስወጣት ከሸሪዓ ከመውጣት ተጠንቅቆ የሚኖር ሰው የቅያም ቀን ፍርሃት፣ ስጋት፣ ጭንቀት የሚባል አይነካውም፣ አይገጥመው። መላኢኮች ያረጋጉታል። ገና አረሞት ላይ ከደረሰበት ሰከራተል መውት ላይ ከወደቀበት ጊዜ ጀምሮ መላኢኮች አይዞህ ይሉታል። ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢከቱ አላ ተኻፉ ወላ ተሕዘኑ ወአብሽሩ ይሏቸዋል። እነዚያ ዱንያ ላይ በአላህም ነው በሸሪዓም ነው ቀጥ ያሉ ያዘለቀቅ ያላደረጉ ከአረሞት ላይ በሚሆኑበት ጊዜ የአላህ መላኢኮች ወርደው ያረጋጓቸዋል። አትፍሩ፣ አትዘኑ፣ አትተክዙ፣ ትታችኋቸው ለምትሄዱ ቤተሰቦቻችሁም አትጨነቁ፣ ወደፊት ላለው ለእናንተ የአኼራ ህይወትም አትስጉ፣ እኛ የእናንተ ወዳጆች ነን ይሏቸዋል መላኢኮች። በጀነትም ያበስሯቸው። ይሄ የሚገኘው በዱንያ ህይወት ላይ አላህን በመፍራት ጠንቀቅ በማለት ነው። የተፈቀደውን በማድረግ የተከለከለውን በመተው። የተከለከሉት ጥቂት ነገሮች ናቸው፣ የተፈቀዱት ብዙ ናቸው። ነገር ግን ሸይጣን ገልብጦ ያሳየናል። ብዙ ነገር ተከልክለሃል፣ ስንቱን ተከልክለህ ትችለዋለህ እያለ ሐላሉን አጽብቦብን ወደ ሐራም ይወስደናል። ሸይጣን ጠላታችን እንደሆነ በማወቅ አላህ የፈቀደልኝ ይበቃኛል፣ አላህ በፈቀደው እቃቃለሁ፣ አላህ ለባሮቹ ከእናት በላይ እናት ለልጇ ከምታዝነው በላይ አዛኝ ነው፣ ለእኔም ይጎዳኝን እንጂ አልከለከለኝም። ስለዚህ አላህ የከለከለኝን ሁሉ እከለከላለሁ፣ የፈቀደልኝን አደርጋለሁ። እስከ መቼ ለምኖርባት ዱንያ ብዬ ነው አላህ ማስፈጣው ልንል ይገባናል።
ይህ ካልሆነ ነፍስያ አሸንፋን፣ ሸይጣን አታሎን፣ ጓደኛ ሸንግሎን መጥፎ ስራ የሰራን እንደሆነ ከአላህ መንገድ የወጣን እንደሆነ አኼራ ላይ የምንጎዳው ራሳችንን። ማምለጥ ከማይቻልበት ኬላ ስፍራ መያዛችን አይቀርም። ኡኺዙ ፈላ ፈውተ። አኼራ ላይ የሰው ልጆች እያንዳንዳቸው ይያዛሉ። ከተያዙ በኋላ ደግሞ ማምለጥ የለም። ዱንያ ላይ ወንጀል ሰርቶ እንኳ ሰው ሊያመልጥ ይችላል። ማስረጃ ሊያሸሽ ሊያስጠፋ ይችላል። ዋሽቶ ቦከፍሎ ሊያመልጥ ይችላል። አኼራ ላይ ግን ከተያዙ በኋላ ማምለጥ የለም። በመለከል መውት ከመያዝ በፊት ቀብር ከመግባት በፊት መንገዳችንን ጉዟችንን ልናስተካክል ይገባናል። ያኔ የቂያም ቀን አባት አይጠቅምም፣ እናት አይጠቅምም፣ ዘመድ አይጠቅምም፣ ስልጣን አይጠቅምም። የውመ የፊሩ ልመርኡ ሚን አኺህ ወኡሚሂ ወአቢህ ወሷሒበቲሂ ወበኒህ ሊኩሊ እምሪኢን ሚንሁም የውመኢዝን ሻእኑን ዩግኒህ። የቂያም ቀን ገንዘብ አይጠቅምህም፣ ስልጣን አይጠቅምህም። ንጹህ ልብና መልካም ስራ ነው የሚጠቅምህ። በዛ ቀን የሰው ልጆች እርስ በርስ አንዱ ከሌላኛው ይሸሻል። አባት ከልጁ ይሸሻል፣ ባል ከሚስቱ ይሸሻል፣ ሚስትም ከባሏ ትሸሻለች፣ ወንድም ከወንድም ከእህት ይሸሻል፣ ዘመድ ከዘመዱ ይሸሻል። ሁሉም በራሱ ጉዳይ ይጠመዳል ተብሏል። ዱንያ ላይ ወንድም ወንድሙን ትቶ አይሸሽም ፈሪ ካልሆነ በስተቀር፣ በትክክል ወንድሙ ካልሆነ በስተቀር። ወንድም ወንድሙን ላደጋ አጋልጦ አይሸሽም። ወንድሜ ላይ የመጣውን አብሬ ይጋፈጣለሁ ይላል። እናት ደግሞ ከወንድምም ትብሳለች፣ ልጇን ጥላ አትሸሽም። የዱንያ አደጋ ምንም ቢሆን አኼራ ላይ ግን እናት እንኳን እንደምሸሽ አላህ ነግሮናል። በራሳቸው ጭንቅ ውስጥ ስለሚሆን ዱንያ ላይ የበደልኳቸው ሰዎች እንዳይጠይቁኝ፣ ወንድሜን ዱንያ ላይ በድየዋለሁ፣ አባቴን ዱንያ ላይ በድየዋለሁ፣ በዱንያው በደል የራሴ ጭንቅ ሳያንሰኝ እሱ ጠይቆኝ ጭንቅ እንዳይደራረበብኝ ብሎ ሰው ዘመድ ከዘመዱ የሚሸሽበት ቀን። ለዚህ አላህ ተባረከ ወተዓላ ይህን ቀን አስፈራርቶናል። ወተቁ የውመን ቱርጀዑነ ፊሂ ኢለላህ፣ ወደ አላህ የምትመለሱበትን ቀን ፍሩ። በዛ ቀን የሰው ልጅ ነፍስ የሰራቸውን ስራ ሙሉ በሙሉ ትመነዳለችና እዛ ቦታ ላይ በጥሩ እንጂ የምትመነዱበትን ስራ በጥሩ የምትመነዱበትን ስራ እንጂ አትስሩ ብሎናል። ወተቁ የውመን ላ ተጅዚ ነፍሱን አን ነፍሲን ሸይአ፣ ፊት ለፊታችሁ አንድ ቀን አለ፣ ፍሩት፣ ተጠንቅቁት። የቂያም ቀን፣ የሞት ቀን፣ የፍርዱ ቀን። ያን ቀን ፍሩት። አንዲት ነፍስ ለሌላኛዋ ነፍስ ምንም ማድረግ ማስችልበት ቀን ነው። ምልጃ ማይጠቅምበት ቀን ነው፣ መስፈርቱን ላሟላ ሰው እንጂ ካሳ ከፍሎ ራስን ማዳን ማይቻልበት ቀን ነው ይላል አላህ ተባረከ ወተዓላ። እነዚያ ራሳቸውን የበደሉ ምድርን የሚሞላ ወርቅና ብር እንኳ ቢኖራቸው ምድርን የሚሞላ ወርቅና ብር ሰጥተው ራሳቸውን ለማዳን ቢሞክሩ አላህ አይቀበላቸውም ይላል። የዓለም አንደኛ ሀብታም ቢሆን አንድ ሰው ልቡን አስተካክሎ አላህን ፈርቶ ከወንጀል ጸድሶ አላህ ፊት ካልቀረበ ዱንያ ላይ ያካበተው ሀብት ንብረቱ፣ ስልጣን፣ ዝናው ሊያድነው አይችልም። ዱንያን የሚሞላ ወርቅ ብር ቢኖረው ወርቅ ብሩን ሰጥቶ ከአላህ ቅጣት ራሱን ማዳን ቢፈልግ አላህ አይቀበለውም። አላህ የሚቀበለው ኢማንና መልካም ስራን ብቻ ነው። ኢማንና መልካም ስራ ደግሞ እዚህ ዱንያ ላይ ነው ሊጠቅመን የሚችለው። ነቢዩ ዓለይሂ ሰላቱ ወሰላም ከእናንተ ውስጥ ማንም ሰው አንድም ሰው የለማ እያንዳንዳችሁ የቂያም ቀን አላህ ተባረከ ወተዓላ ፊት ለፊቱ አቁሞ ያለ አስተርጓሚ ቢያናግረው እንጃ። እያንዳንዱን የሰው ልጅ የቂያም ቀን አላህ ያለ አስተርጓሚ ፊት ለፊቱ አቁሞ ያናግረዋል። ወደ ቀኝ ቢያይ የሰው ልጅ በዛ ጊዜ የሰራውን ስራ እንጂ ሌላ የሚያገኘው ነገር የለም። ወደ ግራም ቢያይ የሰራውን ስራ እንጂ ሌላ ነገር አያገኝም። ወደ ፊት ለፊቱ ቢያይ እዛ ቦታ በዛ ቀን የሚያየው ፊት ለፊቱ የሚያየው እሳትን ብቻ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ምን አሉ? እሳትን ተጠንቀቁ፣ እሳትን ፍሩ፣ የአንዲትን ቴምር ግማሽ እንኳ ሰደቃ በመስጠት ይህን ካልቻላችሁ ወለው ቢከሊመቲን ጠይባ፣ መልካምን ንግግር እንኳ በመናገር መጥፎ ንግግር ከመናገር በመታቀብ እንኳ ቢሆን ከእሳት ተጠንቀቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ያንዳንዳችንን የሚመለከት እዚሁ ቆም ብለን ወዴት ነው እየሄድኩ ያለሁት? ያለፈ ህይወቴን በምን ጨረስኩት? ቀሪ ህይወቴንስ በምን መልኩ ማስኬድ አለብኝ ብለን ራሳችንን እንድንፈትሽ እንድንገመግም የሚያደርግ የነቢ ሐዲስ ነው አለይሂ ሰላቱ ወሰላም። ከእናንተ ውስጥ ከሰው ልጆች ውስጥ አንድ ሰው እንኳ የለም ምን ቢሆን እንጂ የቂያም ቀን አላህ ያለ አስተርጓሚ የሚያናግረው ቢሆን እንጂ አላህ የቂያም ቀን ፊቱ አቁሞ ያናግረኛል። ከዚህ ማምለጥ መዳን አልችልም። እዛ ቦታ ላይ ደግሞ አባቴ፣ አጎቴ፣ ወንድሜ፣ ስልጣኔ የሚባልበት ሁኔታ የለም። አላህ ፊት ቆሞ ተጨንቆ መውጫ ፈልጎ ወደ ቀኝ ቢያይ ስራውን ነው የሚያየው። መልካም ስራ ከሆነ ያለው ይረጋጋል። ወደ ግራም ቢያይ ስራውን ነው የሚያየው። ስራው ጥሩ ከሆነ ይረጋጋል። ፊት ለፊት ግን ያለው ምንድነው? እሳትን ያለው። እሳትን ተጠንቀቁ ኸይር ስራ በመስራት ቴምር እንኳ ሙሉ ቴምር መስጠት ባችል ግማሿን ለራስህ ጉረስ፣
ግማሹን ለምስኪን ስጥ። አንድ ዳቦ ነው ያለች፣ አንድ እንጀራ ነው ያለው፣ ግማሹን ብላ ለራስ ለቤተሰቦች፣ ግማሹን ብላ። ይሄ ምሳሌ ነው፣ አንድ ምሳሌ የቂያም ቀን የሚያድነው ስራ እንደሆነ ለመግለጽ። የቂያም ቀን የሚያድንን ስራ ልንሰራ፣ ሰዎችን ከመጉዳት፣ ሰዎችን ከመበደል፣ ሰዎችን ከማሰቃየት፣ ከማሳቀቅ በንግግር ወይም በተግባር ልንታቀብ ይገባናል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة